አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እስኪ የእንቁላል ወጥ አሰራር እናያለን። በመጀመሪያ እንደዚህ ሽንኩርት በደቃቁ የተከተፈ በራሱ ውሃ እናበስለዋለን። በምታዩት መልኩ በደንብ ብስል እናደርገዋለን እየከደንን። ከዛ በመቀጠል ዘይት ጨምራለሁ። እኔ ሃይላይቱን ነው ዛሬ የማሳያችሁ። ጊዜ ስለነበርኩ በደንብ አድርጌ አልቀረጽኩትም፣ ይቅርታ። ግን ያው በትንሹም ቢሆን ለማሳየት እየሞከርኩ ነው። ከዛ በመቀጠል በርበሬ ጨምራለሁ። በርበሬ ወደ 2 የሾርባ ማንኪያ የሚሆን ጨምራለሁ። ከዛ እሱንም አንድ ላይ በደንብ አድርገን በምታዩት መልኩ በደንብ አድርገን እናቁላለዋለን። እንደዚህ በደንብ አድርገን እያቁላላን እየከደን እያማሰልን ውሃ የሚያስፈልገው ከሆነ ውሃ ጣብ እያደረግን በደንብ አድርገን እናሸዋለን። ያው ቪዲዮን ከወደዳችሁት ሁላችሁም ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ያው ከተመቻችሁ ነው። እንደዚህ አድርገን በደንብ አድርገን እናቁላለዋለን። ልክ እየተቁላላልን ሲመጣ ዘይቱን በደንብ ወደ ላይ እየወጣ እየተፋልን ይመጣል። በምታዩት መልኩ እንደዚህ እያቁላላሁት ነው። አያችሁት? በደንብ ዘይቱ ወጥቷል። አሁን በደንብ ተቁላልቷል ማለት ነው። እንደዚህ እየከደንን እየከፈትን እያማሰልን ሳንሰለች እናቁላለዋለን። ከዛም በመቀጠል የተፈጨ ቲማቲም 5-6 ፍሬ የሚሆን ተለቅ ተለቅ ያለ ፈጭተን ወይም ከትፈን እንጨምረዋለን። እንደዚህ በምታዩት መልኩ በደንብ አድርገን እናደባልቀዋለን። ከዛን ከድነን በደንብ እስኪተከተክ ድረስ እንጠብቀዋለን። እየተንተከተከ በምታዩት መልኩ እያማሰልን በመሀል እየከፈትን እናበስለዋለን ከቲማቲሙ ጋር። ልክ እንደዚህ በደንብ አድርጎ መብሰል አለበት። ከዛን ከበሰለ በኋላ ተቀቅሎ የተላጠ እንቁላል አለኝ። እሱን ሰንጠቅ ሰንጠቅ አድርጌ ጨምሬዋለሁ። ያው ካሜራ ስለያዝኩኝ አልተመቸኝም ነበር ለማሳየት፣ ግን እንደዚህ ሰንጠቅ ሰንጠቅ አድርጋችሁ ጨምሩት። ካሜራ ውስጥ አልገባም። ነጭ ሽንኩርትና ጥሬ ጨው አንድ ላይ ቀጥቅጬ ጨምሬበታለሁ። በመጨረሻ ይሄንን ይመስላል።